እንደው አንተ ሚስትህ ናት እንዴ? ምን ነው ሚስቴ ባትሆንስ ጓደኛዬ ነው። ጓደኛዬ ነው። ጭራሽ ካንተም ብዙ ትመልስልኛለህ እንዴ? ውሻ ቆሻሻ ቁጭ ሳጅድ ይኸው መጣልህ። ጉድ 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 ናጉደኒ ዋዜ ናጉደኒ ማናት ምንድነው? ሌባ ነው። ሌባ ገብቶ ምንድነው? ሌባ ይሆናል። ልክስክሶች አንቺ ወዴት ነው የምትወጣት? ምንድነው? ማን ነው? እኔ ምንም አውቀው ነገር የለም። ምንድነው እኮ የሰው ቤት ምን ትሰራለህ? የባለ ትዳር ቤት ምን ትሰራለህ? እኔ ባለ ትዳር ነው ልጅ ታውቃለህ። ምን ማለት ነው? አሁን እያወራሁት አይደል እንዴ? ትናንት ሳውቀው የለ ምን ማለት ነው? እኔ ባለቤት የለኝም፣ ባለቤቴ ሙቷል ብላኝ እኮ ነው እዚህ የመጣሁት። ምን ማለት ነው? አሳፋሪ ነገር እኮ ነው። እሱ በረሃ ለበረሃ የአንቺን ህይወትና የራሱን ህይወት ለመቀየር ለማሻሻር ይጥራል። አንቺ እዚህ ትልከሰከሻለሽ። እኔ አንዳችም አውቀው ነገር የለም። እውነትም አውቀው ነገር የለም። አንቺ ወጣት አይደለም። እሱ ሙቷል እኮ ሙቷል። ምን ማለት ነው? ሙቷል አሁን እያወራሁት ነበረ። እሱ እናንተ ነው የምታውቁት። እኔ የማውቀው ነገር የለም። አንተ እንዴት ይሄን ሳታ ዝም በይ አንቺ ዝም በይ ውሻ ቆሻሻ ምን ቁጭ በል አንቺ ነይ የትም አትንቀሳቀሳት ቁጭ በል አንድ ነገር ማውቀው የትም ንቅንቅ አትላት ልጅ ሰኪና አንቺ ቶሎ ሳጂኒ ይመጣታል የትም ንቅንቅ አትላት ምን ሳጂኒ ነው የምትለው እባክህ ዝም በል የማውቀው ነገር የለም። ዝም በይ አንቺ አፍሽን ዝጊ ነግሬ ደመ ከልብ እንዳትሆኑ ነግሬያችኋለሁ እንዴ በጣም እኮ ነው የሚያስጠላው ምን አይነት ህሊና ነው ያለ አንቺስ ብትሆኚ እሱ አሳዝንሽ ዝም በል እሺ ቀጥል ሰማኝ እኔ መጀመሪያ የተዋወቅነው ከሷ ጋር ቴሌግራም ላይ አውርተን ምንም ባለ እሱ የእናንተ ችግር ነው አፍህን ዝጋ አንቺም ብትሆኚ በጣም ባለጌ ልክስክስ ነሽ እሱ ቤቴም ብሎ አይደል እንዴ እዛ በረሃ ለበረሃ የሚዞረው በረሃ ላይ ምን እንዳጋጠመው ታውቂያለሽ ሳይበላ ሳይጠጣ ሊውል ይችላል እኮ እኔ ባለ ወጣት ነካለቅም ዝም በል አፍህን ዝጋልኝ እኔ አንተ ሄድ በቃ ሩት ዝም በል የት አባቱ ነው የሚሄደው ቁጭ በል የትም እንትን አይደለም እንዴ ማነው በለጠ ልጥራው ተው በቃ ቆይ አንተ ቆሻሻ ሂጂ እንደውም ጥሪው ሂጂ ቶሎ በል ቁጭ በላት አንድ ዝም በል ውሻ ሄሎ ሳጅን አዎ እሷ እኮ ስገባ አይታኝ ነበር እኮ ዝም በል አንድ ወንበዴ ያስቸገረኝ እንደሌላት እኮ ነው የማውቀው አዎ እዚህ እየጠበቅኩ ነው እሺ ቶሎ በል አወቅኩ አይደል ግቢያችን አሁን ነው ባፋጣኝ ቶሎ በለኝ ልክስክሶች ይዘልኝ ትሄዳለህ ቶሎ በል ቁጭ በል አንቺ ግን ምን አይነት አይምሮ ነው ያለሽ ምን አይነት ቆሻሽነት ነው የኔ አባት ዝም ትላለህ ወይስ ሌላ ነገር ደም እንዳንቀባ ዝም በለኝ አንቺ ግን ምን አይነት አረመናዊነት ነው አሳዝንሽ ሆነ እኔ ማር የሚሆነውን አደርጋለሁ ገንዘብ ነው የምፈልገው የምን ገንዘብ ዝም ብለህ ቁጭ በል አንቺ ግን አሳዝንሽም በረሃ ለበረሃ እኮ የሚንከራተተው ያንቺንና የራሱን የወደፊት ህይወቱን ለመቀየር ሲል ነው ቁጭ በላት የትም አትሄዳትም ዛሬ ቀን ግን ነግሬሃለሁ ማን አቶ በለጠ እስቲ ቶሎ ልቀቅ ቁጭ በይ ዝም በያት ቆሻሻ ልክስክሶች በዚህ ጀምር እንደሰው እንዳልሆነ ያረክሽ አሁን እንደማይታወቅ ሰው ነው እቺኛይቷን እስከታች እንፋረዳታለን የትም አትሄዷትም እሺ ምንም የለኝም እንፋረዳታለን ቆይ ምንም የለኝም ባላልሽም ንገሪኝ ምንም እንደሌለሽ አልነገርሽኝም ይኸው ስማ ሞቷል እንደው የአባቴ አምላክ አንቺን ይግደልሽ ሞቷል እንደው ምንም አውቅና አንቺ ኧረ ቶሎ ጥሪልኝ እንዴ ቁጭ በል የት ልትሄድ ነው አንተ ቁጭ በላት እንደውም እኔ ነኝ ይዤው የምሄድ ቆይ የትም አትሄዳትም አንጣቃ ብትሆን እሺ እባክህ ዝም በል ቁጭ በል ልቀቀኝ በህግ አምላክ ወንድ ልጅ አይደለ ዝም በል ወንድ ልጅማ ብትሆን እንደዚህ አትማግጥብህ ዝም በል ቁጭ በል ስለ ወንድ ልጅ እሺ አረመኔ የሰው ትማግጣለህ ይሄ ምን አይነት ጭንቅላት ነው ግን አንቺስ የተከበርሽ ሴት ነሽ አይደለ ክብረ ቢስ ቆሻሻ እባክህ ዝም በል አንቺ ንገሪው ቴሌግራም ላይ ነው ያወራችሁ መተኛት እኮ ነው የቀራችሁ ተኛዋ ወይ አንደኛችሁን እሱ አይሻልም የባለ ትዳር ቤት መተህ ልከስከሱሽ ታውቂው ዝም በለኝ ቅድም ገብስ ገባ ይሄን ጫማ የማን ነው ብዬ ጠየቅኳት ሰውዬ ደምህን እንዳላፈሰው ዝም በለኝ በቃ የማን ነው ብዬ ጠየቅኳት አይናውጣ ቆሻሻ እንደው እዚህ ተረከበክ እንጂ አንዴ እኔ ምን አድርጌ ይሁን እሺ ምን አድርጌ ነው አንተን ምን ማለት ነው
ምን ማለት ነው ይሄ? እስቲ አንድ ነገር መልስልኝ እስቲ። እሺ ቆይ የባለ ትዳር ቤት ምን ታደርጋለህ በዚህ ሰዓት? ይኸው ይሄን ጫማ በእውነት እኔ ከሳጅን ጋር ታወራዋለህ። እሱ ከሳጅን ጋር ታወራዋለህ። ከሳጅን ጋር ታወራዋለህ። ጨረስኩ እኮ ነው ጨረስኩ። የትም ንቅንቅ አትላትም። አዎ አንቺም ብትሆኚ ቁጭ በያት፣ ዋጋሽን ታገኛታለሽ። የትም እንዳትሄድ ቁጭ። በህግ አምላክ ነግሬሃለሁ። ሂድ ወደዛ ቆሻሻ። የትም አትሄዷትም። ምን አንደበት አላት ቆሻሻ። ምን ትመስላለች እንደሆነች። ዝም በይ ውሻ። ሳጅን እስከሚመጣ የትም አንንቀሳቀሳትም። ማን ተልከስከስ አለ? አምላክ አንተ ፍረደኝ እባክህ። የትም ንቅንቅ የላትም። ንቅንቅ አትላትም። ዛሬ ደማችን ነው የሚፋሰሳት። እዚህ ቤት ደማችን ይፋሰሳታል። የለ ንቅንቅ አትላትም። አዎ እንደው እኮ አንተ ሚስት ናት እንዴ? ምን ነው ሚስቴ ባትሆንስ? ጓደኛዬ ነው። ጭራሽ ካንተም ብዙ ትመልስልኛለህ እንዴ? ውሻ ቆሻሻ። ቁጭ ሳጅድ ይሄው መጣለን። እሱ ዋጋውን መጥ ይሄው ዋጋ። ቆይ ሳጅንዬ ይቅርታ አንዴ ቁጭ በላት አንቺ። እሺ ምንድን ነው የምትይኝ? ቆይ ምን አድርግ ነው የምትይኝ? እባክሽ ፖሊስ ድረስ እኔ ምን አስገባኝ? እኔ ከፖሊስ ጋር ምን አገናኘኝ? ለምን አትረጅኝም አንቺ? ጌታዬ ሆይ ምን አባሽ ነው እንደሞተ የምታውቂው? ንገሪኝ። ምንድን ነው እንደሞተ የምታውቂው? አልሞተም እያሉኝ አይደል እንዴ? ጫማ የማን ነው ስልሽ የማን ነው ያልሽኝ? ቅድም ጫማ የማን ነው ስልሽ የማን ነው ያልሽኝ? አባት ያና እንዴ ሲመጣ እዚህ የሚያስቀምጠው ነው አላልሽኝም? ባለጌ ውርጋጥ ነሽ። ልንገርሽ። ወይኔ እባክህ ክፈተው። ማነህ እንትና? ክፈተው እባክህ።